የኢትዮጵያ አክቲቪስት ነን ባዮች እንዘጭ ቦጭ የሆኑ ሰዎች ይሄንን ታሪክ ባላየ ቢያልፉትም ቀይ ባህር ላይ ስናነሳ የረሳነው አፋር የሚባል ትልቅ ህዝብ አለ። አፋር ከዚህ በፊት ህወሓትን ሴራ ሳይሰራው በፊት ሻቢያ ለዚህ ሴራ ቀድማ ድንበር ማካለል ሳሰራ በፊት ግብጽ የቆመችበት ህዝብ አለ። የአፋር ህዝብ በነገራችን ላይ እዛ ቦታ ላይ ምን ይሰራ ነበር የሚለውን እናንሳ። ወደ ኋላ ስንመለከተው አፋር ላይ ከፍተኛ የሆነ የጨው ክምችት አለ። ያንን ጨው በቀይ ባህር በኩል ነበር አፋሮች የሚሸጡት። አንድ በል ሁለት ከፍተኛ የቀንድ ከብት አርቢ ነች፣ በዛ በኩል ነበር የሚሸጠው። አፋርን በነገራችን ላይ የዚህ የኢትዮጵያና ኤርትራ መሃል ላይ ድንበሩ የተሰመረበት ሂደት የአፋርን ህዝብ ጥቅም ሙሉ በሙሉ የረገጠ ነበር። አፋር በነገራችን ላይ ኤርትራ ውስጥም አለ፣ ኢትዮጵያ ውስጥም አለ። ስለልቦናቸው አንድ አይነት ነው። ቋንቋቸው ጽድት ጥርት ያለ አማርኛን የሚናገሩ ናቸው። የአፋርን ህዝብ ለሁለት ነው የሰነጠቁት። ይሄ ፍትሃዊ አይደለም። አንድም ቅድም የማነ ካነሳቸው ነገሮች ታሪካዊ ብሏል አይደለ? ይሄ ታሪክን ስለሚያውቅ ነው። ይሄንን ታሪክ የኢትዮጵያ ፖለቲከኞች የኢትዮጵያ አክቲቪስት ነን ባዮች እንዘጭ ቦጭ የሆኑ ሰዎች ይሄንን ታሪክ ባላየ ቢያልፉትም እነሱ ግን የሰሩትን ሴራ ያውቃሉ። ለሁለት የሰነጠቁትን ህዝብ ያውቃሉ። ጉሮሮን እንዴት እንደዘጉት ያውቃሉ። የአፋር ህዝብ እዛ በረሃ ላይ ሲኖር ከቀይ ባህር እንዴት አሳ እንደሚያወጣ እንዴት እንደሚያመርት ይሄን ሁሉ የህይወት ሰንሰለቱን ነው የቆረጡት።